አርፍደሽ ስለመጣሽ ይቅርታ። It's okay. ለነገሩ ይሄ መጨረሻ ቀጠሯችን ስለሆነ ከዚህ በላይ ብታረፍች ይጠብቅሽ ነበር። ምን ማለት ነው? ወላጆቻችን ለሰርጋችን እየተዘጋጁ እንደሆነ ታውቂያለሽ። በአስቸኳይ ልናስቆማቸው ይገባል። ለምን? ልንግባባ አልቻልንማ። እኔ ህሊናዬን ከዚህ በላይ ልሸውደው አልቻልኩም። እኔና አንቺ አብረን ከማደጋችን ውጭ ለትዳር የሚያበቃ ምንም ነገር የለም። ምን እያልከኝ እንደሆነ ግን ታውቀዋለህ? አላገባሽም እያልከኝ እኮ ነው። ሰራን ድምፅሽን ትንሽ ቀነሰሻል። Who cares? እኔ ነው እንደማንም ተራ ሴት አላገባሽም የምትለኝ? ስማ እኔ እኮ ሳሮን ወንድራት ነኝ። እሺ እኛ የመጨረሻ ውሳኔ ነው። አንቺ ተስራት የለሽም? እቺ ምን አይነቷ እብድ ነች? አይ ሳራ ወይ ነገረሽ መሰለኝ። እና ገባ አልወድማ ደስ አይለኝ። እሰይ sorry መፋቀድ ነው። እንዴ ግባ ክፈችልት ግባ ክርና መርፌ እኮ ነው መሆን የቀራችሁ። ለምን ክላስ አትይዙም? አስተናጋጅ አልጋ ቁጥር 408ን ያዝላቸው። ግቡ እባካችሁ። ውስጥ ምንድነው? ቆይ ይቅርታ፣ በመጥፎ አጋጣሚ ተዋወቅን። ናቲ ይባላል ጓደኛዬ ነው። ናቲ ይባላል። እንሸኛችሁ፣ ልብሳችሁ ተብላሽቷል። ፕሊዝ እባክሽ። አንቺ ለምንድን ነው እንደዚህ የምታይ? ብዙ እንደዚህ አትይኝ። አልወድም። ተሳሪ ለዚህ ማቆሸሸሽ እኔን እኮ ነው አላገባሽም እኮ ያለኝ። እንዴ አይኑን አውጥቶ እኮ ነው እንደዚህ ያለኝ። እኔን እንዴት የወንድ ራጅ ልጅ እንዴት አላገባሽም ይለኛል? እንዴ ጊዜው በደረሰበት ሰዓት እንዴት አላገባሽም ይለኛል? እኔ እኮ ያናደደኝ እሱ ነው። ደፍሮ መናገሩ እኮ ነው ያሳበደኝ። እኔ እናንተ ለ36 ዓመታት አብረን ስንኖር አንድ ቀን የረባ ጸብ ተጣልተን አናውቅም። ተመልከት፣ ልጄን እድራለሁ ብዬ ዘመድ ሁሉ ከያገሩ እየደወለ ጭንቀቴን አብሶታል። ልጄ ግን ልጄን ንቆ አላገባሽም ማለት ግርማ ሳብድ ዝም ትለኛለህ? ዝም አልልም። ይሄ ሁሉ ሐዘን ባንተ በወንድሜ ላይ ሲደርስና ልጄ ሌላ ሴት ሲያገባ ቆሜ አላይም። ጉዳዩ እኮ የሁላችንም ነው። አዎ እንደሱ በለኝ ግርማ፣ እንደሱ በለኝ። ኤዶምዬ ናውዱ ዘገየ ቸክ ያለሽ አይደል? እድሜ ለናንተ ማን ያስለምዶኛል? ምን እንደሚለኝ ታውቂያለሽ? አንድ ሰዓት ይገትረኝ ነው የኔ ቆንጆ 30